ባል ፈልጋለሁ የለኝም። ምን ኃይለኛ ሁኜ በእናት ስንት አመትሽ ነው? አሁን ወደ 28 እየገባው ነው። አላገባሽም እስካሁን? የለም አላገባም። ኃይለኛ ነሽ ኤፍኤሙ እንዴ ብሸለቆ ታባቴ ጋር ገጣጥሜ ከፋፍቼ ገጣጥመዋለሁ። በቃ የመሳሪያ አይነት እኔ አንተት አሳድደዋለሁ። በግለት ነው ማሳድደው አይደለም በመሳሪያ። ኃይለኛ ናት፣ ኃይለኛ ልጅ ናት። ይችንማ እንደው እንዛመዳት። ከዚህ ሀገር ነው ከሀገር ቤት የምትፈልጊው? እንደው ጠንበለል ብናመጣልሽ። ሸበላ ነው ተተገኘ። እንዲያው ፋኖ ቢኖር ደስ ይለኛል። ቆንጆ ነሽ ግን አንቺ። አረ ሞጣ የሹፈው ግባና ከባድ ነው፣ ከባድ ነው። ዋው ዋው ዋው! ይችንማ በቃ አንድ ጀግና ላምጣላት። በእውነት ጸዳ ያለ የአባይ ማዶ መንገድ ያነ ጎይ ነበር የሚለው አይደል? እስቲ ቆይ ቪዲዮ ክፈች፣ አንድ ዘፈን ጋብዝሽ። አረ ሞጣዬ ደቅሻለሁ፣ በእናትህ ለጥ ብዬልሃለሁ። አይ ዝም ብለሽ ኦን አድርገሽ ነው ያደገ ሀገር አንዴ የምትኖሪው። አረ ተው ተኝቻለሁ። እንግዲህ ያለን ባለ 28 ዓመት ነን፣ ከነድንግላችን ቁጭ ብለናል። ግን በግልጥ ምን ይሽር ነው ማንቆራጠጥ ነው ያለች። ጎጃሜ ነን ግቡልን። በቃ ኃይለኛ ስለሆን ቦይፍሬንድ ይፈራናል ተብሏል። ጀግና ይሆንክ እንግዲህ ብረትን ሳብሳ ጎቤ እዚያው አይደል ያለ ግባስ ሰላም በላት ጎቤ። ስላስገባህልኝ አመሰግናለሁ። ቻው በቃ አፈር ልብላልሽ ስላስገባህልኝ። ይኸውላችሁ እንግዲህ የሰዎች ነገር አማርኛ ነው። ይኸውልህ የደቡብ ልጆች ወያኔ እኮ ነው ይሄንን ጉድ የሰራ። ስላስገባኝ ለማለት ሞታ እንግዲህ ስላስገባህልኝ አመሰግናለሁ። እንዴና አረ መድኃኒዓለም አረ ተው ጎበዝ። እንደው እናንተ ተቃጥየው ነበር በዚህ በአማራት ግን እንዴት አይነት እንደው ቆንጆ በምሽት መጣች አለ። ስላስገባህልኝ አመሰግናለሁ። አንዴ የሆነ ነገር ላሳይህ። አንዴ እሺ። ቡና የኢኮኖሚ ዋልታ ቡና የሆነ ነገር ለማምጣት ሄደሽ ነበር፣ ይዘሽ አልመጣሽ። ምንድን ነው የምታሳይው? ይኸው ፎቶዬ። ያለች ደንቆሮ መሀይም ድራሽሽን ነው የማጠፋው። ደግሞ አንቺ ብሎ ደግሞ ላሳይ አንድ ነገር ኮተታ የምን አባትክ የፎጣ ለባሽ ጎጃሜ እንደገባ አስረግጬው ነው ነገር አንዴ ፎጣ ለባሽ አማራ ደግሞ ይሄንን ፎጣ ይዛ ቤት መጣለች። አይታታለች ኮታታ። ወይም አንድ ነገር ላሳይህ ብላ ምንድን ነገር ልታሳየኝ ነው ብዬ እጠብቅልሃለሁ። የአዲስ አበባ ልጅ የሆነች እንግዲህ ሰለጠን የተባለ ከተማ ምን ይዛ ልትመጣለች? ኮተታም ጎጃሜ የሆነች ቢጥል ያለች ቆራጣ ፎጣ አንገቷ ላይ አድርጋ አልመጣች። ምን ደግሞ አልታየኛለ ሳይ ምንም ነገር የለም። ለካ ፎጣ ነው ያንጠልጥላ የመጣችው። ስትሄድ አላየኋትም። አንገቷ ላይ ታርጋ አላውቅላት። ምንም አይታየኝም እላታለሁ። ፎጣዋ አትታይም አላለችኝም። አዳነች አበቤ እነሱ እኮ ተረት ነው፣ ውሸት ነው። አዳምና ሔዋን አይደለም። በእኛ 6 ሰው ነው የተፈጠረው። አዳምና ሔዋን ውሸት ነው። 6 ሰው ማለት 6 ሰዎች ናቸው የተፈጠሩት። አጆና ጎ፣ ሶሊና ሶሎ፣ ጎቢና ጎቦ፣ ከጥቁር 2፣ ከነጭ ከእስራኤል ነገድ 2 እና ከቻይና 2፣ 6 ሆነው የተፈጠሩት። ምን አልካቸው ስማቸው?
እዚህ ቆቦ ተራራ ስር ነው የተፈጠሩት ስድስቶቹ። ቆቦ ማለት እዚህ ወሎ ውስጥ ቤተ አማራ ናቸው። ወደ ሐረር መስመር የሆነ አንድ ትልቅ ተራራ አለ። በዛ ጊዜ እዛ ነው የተፈጠሩት እነኚህ ስድስቶቹ። እዚሁ ኢትዮጵያ ውስጥ? አዎ። ቆቦ ተራራ ላይ ነው ያልከው? አዎ፣ ስድስት ናቸው። ሁለት ጥቁር አጆና ጎቢና ጎቦ ከቻይና፣ ሶሊና ሶሎ ከእስራኤል ነገድ ስድስቱ እንጂ አዳምና ሔዋን አይደሉም። ስህተት ነው። መጀመሪያ ግን እንቁላል፣ ሁሉ ነገር የመጣው ከእንቁላል ነው። ሰው የተፈጠረው ከእንቁላል ነው ሁሉ ነገር። ከዛ እርግማን ተረግመው ነው ደግሞ ወደ መውለድ የጀመሩት ሰዎች። እንቁላል ነበር ሰው የሚጥለው? ሁሉ ነገር የዛ ጊዜ የሰው ልጅ ቁመት በጣም ረጃጅም ነበር። እስከ 20 ሜትር ቁመቱ። ገበለው አስተኔ ነበር ማለት ነው። የሰው ልጅ እንቁላል የሚጥል ከሆነ ገበለው አስተኔ ነው። ከዛ በኋላ ተረግመው እስከ 20 ሜትር የሚያክለው ቁመታቸው ተረግመው በ10 እጥፍ ይነሱ አለ አምላክ። በ10 እጥፍ አንሰን ነው አሁን ተረግመው። መጋዣ ውጣ ከዚህ ሚውት አድርጉ ተብሎ ቀርቡት። ትምህርት ምን ያደርግላል የሚል አማራ እግዚአብሔርን ገጠር ግቡ ዝም ብላችሁ የገጠር ጤና ይስጥልኝ እንኳን አደረሳችሁ። ተውሱል ዝም ብለህ ቀጥል። ምኑን ያደርሰናል ብለህ ነው? ለየትኛው ኑሮ ነው እንደደረሰን ደረሰ። ዝም ብሎ መቼም ማስመሰል አቁሙ። እንኳን አደረሰ። ሀገር ሁሌ ገና ነው። ቀጥል አንተ ቀጥል። ሀገሩ እየተቃጠለ እንኳን አደረሰ። ለጦርነት ነው ወለራህ። ቀጥል ወንድሜ። እኔ ታላቁ አሜሪካ ነው ያለው። እኔን አትጠይቀኝ። እንኳን አደረሰ። ስለደረስኩማ ነው ፏ ብዬ ብትን የብልጭ ብዬ ቁጭ ያልኩት እዚህ። ቀጥል እስኪ ክሪስ። ለማንኛውም ብልጭ ብዬ ተቀመጥኩ ስላደረሰኝ እንኳን አደረሳችሁ። በተለይ አማራው በቃ ኢትዮጵያንስ እንኳን አደረሳችሁ። ምን ሀገሩ ፈርሷል። ምን ደርሰናል? ቀጥል። ያልደረሱ ሰዎች አሉ ወንድሜ አልደረሱም። ስለዚህ እንኳን አደረሰ የሚል ነገር እዚህ በዚህ ሚዲያ እንዳታሰላልፉ። አልደረሱም። ብዙ ሚሊዮን ኢትዮጵያኖች አልደረሱም። ሞጣ ጸበደ አንተ ጥንባታም ሰሞኑን ሊሰድበኝ አልቻለም። እናንተ ምን አስበህ ነው ግን ሞጣዬ? አንተ ሻፋዳ፣ አንተ ጺም አልባ ሰውዬ፣ አንተ ፉፉ ጋጋሪ ሞጣ አንተ ግማታ ለምን አባህና ነው ማሰድበኝ? ቂጤ ስር ያለው እንዴ ነው ለዛ ሞጣ ለምን አባህ ነው ማሰድበኝ? አንተ ቆለጣም ሰውዬ ሞጣ ለምን ነው የማይሰድበኝ? ሞጣ ቆለጦ እንደው መከራዬ ዘ ዩናይትድ ኪንግደም ቦይፍሬንድ አላችሁ? እኔ ባለ ትዳር ነኝ። በጣም ጥሩ። ደህና ነው። እሷም ባለ ትዳር፣ እኔ ግን ስትሪፐር ነኝ። ሞጣ ትዳር የለኝም። ትዳር ፈልጋለሁ። ስትሪፐር ነሽ? አምን ስትሪፐር አም ወርኪንግ አም ሊቪንግ ኢን ስትሪፐር። እስኪ አንድ ስትሪፕ አንድ ያሳያቸው። እንደ ይክፈሏ ዝም ብሎ ማለት አለ እንደ ብሩ